ሄሎ ድንገት እንግዳ ቤታችሁ ሲመጣ ምን እንደምትሰሩ ላሳያችሁ። መጀመሪያ ሰሊጥ ቀስቀስ ተብሰላችሁ ጫውና ቁንዶ በርበሬ ያርጉበት። አይፈልጋችሁ ተጠቅመን ማድረግ ትችላላችሁ። ከዚህ በተጨማሪ ከዛ እሱ ከበሳ በኋላ እዛው መጥበሻ ላይ ገብታ ቅቤ ያርጋችሁ አንድ አነሳል አንድ ተለቅ ያለ ቂጣ ታዘጋጁና ተለቅ ያለው ከስር አድርጋችሁ ከዛ የጠበስነውን ስጋ መጨመር እኩል አድርጋችሁ ዘርጉት። ከዛ ቺዝ በሶስት ላይ የተደረገ ቲማቲም ጨውና ቁንዶ በርበሬ ጨምራችሁበት ከላይ ከዛ ያበሻ ሽንኩርት ወይም ደግሞ ሻለት አጥብትና ከዳኑት በሌላኛው ቂጣ ከዛ ስገለብጡት ይሄን ይመስላል። ከዛ በሁሉም ሳይድ ድጋሚ ያገለብጣችሁ አብስሎች ይዙ እንዲቀምጥ ከዛ ቁራርጣችሁ ማቅረብ ነው። በጣም ቀላል በጣም ፈጣን። የተሻለ ማድረግ ከፈለጋችሁ ደግሞ ሽንኩርቱና ቲማቲሙን አብስላችሁ ከስል ስጋ አድርጋችሁ ማድረግ ትችላላችሁ። ይሄ ፈጠን የሚለው ነው። እንግዲህ እንደምታዩት ጥርቅ አድርገን የበላነው እኛ ሞክሩ። ተወዳችኋለሁ።